ማክስ ኳሷን ወደ መሬት በጭንቅላቱ እንዳጋጫት ነው የመጀመሪያው ተከላካይ ላይ የታይሚንግና የቦዲ ኦሪየንቴሽን አድቫንቴጅ ወስዶበት ዘርሮ ያለፈው። እውነት ለመናገር ልጁ ጎሏን ሲያስቆጥር ብዙ ሃይ ሌቭል ኳሊቲዎቹንና ፖቴንሻሉን አሳይቷል። ታዲያ እነሱን ያካተተ ማራኪ ትንተና አዘጋጅቼላችኋለሁ። ኮፒ ሊንክና ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ተመልከቱ። ስታርቲንግ ፖዚሽኑ ቡድኑ ኮርነሩ እንዲከላከል አክቲቭሊ ኢንጌጅ እያደረገ እንደሆነ ያሳያል። ከጎሏ በላይ በአርቴታና በስታፉ ዘንድ ከወጣት ተጫዋቾች የሚጠበቅና የሚፈልግ ዲፌንሲቭ ዲሲፕሊን ነው። ከዛ ባሻገር ደግሞ እዛ ጋር መቆሙ የቡድኑን የካውንተር አታክ ጂኦሜትሪ መልክ ያስይዟል። እንደምታዩት ኳሷ ብሎክ ተደርጋ ብትጸዳ ኤቨርተኖች ከመስመሮች ጀርባ ትንሽ የተጫዋቾች ቁጥር ነው ያላቸው። ሁለት ደግሞ አጥቂዎች የሚሮጡበት ሰፊ ስፔስ አለ። ታዲያ ግን ከቦታ አያያዙን በላይ ያስገረመኝ ለዚህ እድሜው ከክሊራንሱ በኋላ ትራንዚሽን ኦፖርቹኒቲ እንዳለ ሪኮግናይዝ አድርጎ ወደ ቻናሉ የተሸጋሸገበት መንገድ ነው። ቀጥሎም ኳሷ አየር ላይ ሉዝ ወይም እየነጣጠረች ነበር። እንደዚህ አይነት ሞመንቶች ላይ አይደለም የሱቁዮች ኤክስፒሪየንስድ ተጫዋቾች ተቀዳሚ የሚያደርጉት ኳሷን ማረጋጋትና ኮንትሮል ማድረግ ላይ ነው። ማክስ ግን የመረጠው ኳሷ ጋር በሚቻል ፍጥነት ደርሶ እየነጣጠረች ስትመጣ ደግሞ ከመሬት ጋር አጋጭቷት ማጥቃትን ነበር። በዚህም ከእጁ ሳትወጣ በቅርብ ርቀት ያደርጋታል። የሚያጠቃበትን ሞመንተም እንዳይቀዘቅዝ ያደርጓል። ወደፊትም በፍጥነት እንዲገሰግስ ያደርጓል። እና ምን መሰላችሁ ሰዎች የምንኖረው ስለ 16 ዓመት ብላቴና ነው። ታዲያ ይህ ያስገርም ነው የምትሉ እናንተ ባታደንቁ ተከላካዩ ሲመጣ ወድቆ አደንቆ አሳልፎታል። ግን የወደቀው በሱ ብቻ አይደለም። ካያችሁ ማክስ ኳሷን ሲያጋጫት ተከላካዩ ገና አልዞረም። ባውንስ እያደረገች ለነበሮቹ ኳስ ራሱን እያስተካከለ ባክፔዳል እያደረገ ነበር። ታዲያ ማክስ ኳሷን ሲያጋጫት ኤገንስቲዝ አክሽን ነበር። ለዚህም የተተራመሰበት መንገድ ትንሽ የወደቀ የሚያስመስሉ። ሁለተኛውን ተከላካይ በጥልቀት ምን እንዳደረገው ለመመርመር ሌሎች የካሜራ አንግሎችን ማግኘት አልቻልኩም። መላምቶቼ በሾልደር ፌንት አሸማቆት ይሆናል ወይ ደግሞ በፍጥነት የፔሱን ቴምፖ ቀይሮበት ሊሆን ይችላል የሚሉ። እናንተ ግን ምን ይመስላችኋል? ዋና ነገር ደግሞ ለጎሉ ከ10 ስንሰጣችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።